የሚል ጥያቄ ያነሳሉ እና እኔ ጥያቄ ምንድነው ሁሉ ነገር ላይ ለሁለት ይከፈላል። إرادة الله سبحانه وتعالى تنقسم إلى قسمين من الجن إرادة الكونية وإرادة الشرعية. إرادة شرعية هو كل ما أراده الله سبحانه وتعالى وأنزله في كتبه وأنزله على رسله وأنبيائه من أوامر كالعبادات. الله سبحانه وتعالى የፈለገው ነገር ይከሰታል፣ እርሱ ያልፈለገው አይከሰትም ሲባል ጊዜ በምድር ላይ የሆኑት ሁሉ በእርሱ ፍላጎት ነው የተከሰቱት ስንል ለሁለት ይከፈላል። አንደኛ ወዶትና ፈቅዶት አዞበት የሚሆኑ ነገራቶች አሉ። ይወታቸዋል። ለምሳሌ ሶላት መስገዳችን፣ መጾማችን ይህ በትዕዛዙ አላህ እንዲህ አድርጉ ብሎን ወዶትና ፈቅዶት ያዘዘን ነገር አለ። ነገር ግን ሁለተኛ ሰዎች በራሳቸው ነፃ ምርጫ ፍቃድ ላይ ተመርኩዘው ነፃ ምርጫ ፍቃድ ሰጥቷቸዋልና የሚያደርጓቸው ነገራቶች አሉ። ያን ነገር ወዶትና ፈቅዶት ሳይሆን ወዶትና ፈቅዶት የምናደርገው ምንድነው ከተባለ አምልኮዎች ናቸው። ማንኛውም እርሱ በቁርአንና በሐዲስ ላይ በነቢያት በኩል አዞን የምናደርጋቸው ሶላትን እንውሰድ፣ ለምሳሌ ዘካን እንውሰድ፣ ሐጅን እንውሰድ። አራደሁ ከውነን ወሸርዓን እንደ ከውንም እንደ ሸርዒም እርሱን ወዶታል፣ ፈቅዶታል፣ እንዲሆን ወስኗል፣ እንዲሆን አዞታል። ያኛውን ግን ክፉን ነገራቶች አራደሁ ከውነን ለሸርዓ እንደ ሸሪዓ ቁርአንና ሐዲስ ላይ ወዶትና ፈቅዶት አዞት ሳይሆን ኃጢአቶች የሚደረጉት ሰዎች በራሳቸው ፍቃድ ተመርኩዘው ያደርጓቸዋል። ያንን ግን አላህ ስብሐነሁ ወተዓላ ባይፈንትን ባይለው እንዳይሆን ቢል ኖሮ አይሆንም ነበረ። ግን ይሄን ነገር አላህ ስብሐነሁ ወተዓላ ነፃ ምርጫ ፍቃድ ስለሰጣቸው ሰዎች ያደርጉታል፣ ይሆናሉ። እንዴት አላህ ወዶታል ትሉታላችሁ? እኛ ወዶታል አላልንም። ግብረ ሰዶም መደረግን አይወደውም፣ አላህ ይጠላዋል። ወላ የርዳ ሊዕባዲህ ልኩፍር ይላል ቁርአን። እኔ ለባሮቼ ክህደትን እና ኃጢአትን አልወድላቸውም ማለት ዶክተርቻውላ ያ ነው። አላህ ስብሐነሁ ወተዓላ የሚወደው ምንድን ነው ከተባለ ጽድቅንና መልካም ስራ ነው። እነዚህን ወዷቸው ነው የሚሆኑት። እነዚያ ደግሞ አላህ ስብሐነሁ ወተዓላ ይወዳቸዋል። ግን ሰዎች በተሰጣቸው ነፃ ምርጫ ፈቃድ ያደርጓቸዋል። እንዳይሆን ቢፈልግ ኖሮ ያ አይሆንም ነበር ነው። ግን ያንን ነፃ ምርጫ ፈቃድ ሰጥቶ እስከፈጠረ ድረስ በምድር ላይ ሰዎች ያንን ያደርጉታል። ይሄ ነው እኮ የእነሱም ጥያቄ ይሄ ነው። አላህ ቀድሞ ሁሉ ነገር እንደሚሆን ያውቃል። ሁሉ ነገር ያውቃል ቀድሞ ምድር ላይ ምን እንደሚከሰት እና እኛ እንደዛ እንደምን አሁን ለምሳሌ የጀሃነም መሆናችንን ቀድሞ የሚያውቅ ከሆነ ለምን ይፈጥረናል የሚልም ጥያቄ ያነሳሉ። ማወቁ እንድንሆን ማድረጉን ያሳየናል። አላህ ስብሐነሁ ወተዓላ ዛሬ ላይ የምንሰራውን ነገራቶች ለእኛ ነፃ ምርጫ ፈቃድ ሰጥቶን ነው የፈጠረ። እዚህ ላይ የሆነው ነገር አላህ ስብሐነሁ ወተዓላ ወስኖትና በእኛ ላይ እንድንሆን አስገድዶብን የሆነ ነገር አይደለም። በራሳቸው ነፃ ምርጫ ፈቃድ ሰጥቷቸው የሰሩት የራሳቸው ውዴታና ፈቃድ ነው። ያ ነው። አሁን ያንን እንደ ሎጂክ ስለሆነ የመጡት ለመረዳት ቁርአንና ሐዲስ ላይ እንዲህ ነው ብንላቸው ስለማይፈልጉ በመጡበት መንገድ እናስረዳቸው። ጥያቄ ልጠይቅሽ፣ ሜትሽን አንሺው አንድ ጊዜ። ኃጢአት እንደምንሰራ እያወቀ አምላክ መጀመሪያ ለምን አውቆ እዚህ ምድር ላይ ፈጠረን ነው? ጥሩ ጥያቄ። አንድ መምህር አለ ትምህርት ቤት እንበል። ያ መምህር ተማሪዎቹን አስተማራቸው ዓመቱን ሙሉ። የትኛው እንደሚያልፍና የትኛው እንደሚወድቅ ያውቃል አያውቅም? ዝዙን አሰማሽ ዘውጀ ተሰማ ያውቃል አያውቅም? መምህሩ የትኛው እንደሚሰራና የትኛው እንደሚወድቅ ያውቃል አያውቅም? መጀመሪያ ላይ አስተማሪው ሳያስተምር የዓመቱ መጀመሪያ ላይ አስተምሯቸው ያውቃቸዋል። እነዚህን ካወቃቸው አምላክ ስለሚያውቀን ነው እንደዛ ያልኩት። አምላክ ወደፊቱን ሁሉ የሚያውቅ ነው በባህሪው። ክላስ ውስጥ ባላቸው አክቲቪቲ ሊያውቅ ይችላል፣ ውጤታቸውን ሊገምት ይችላል። ሊገምት ይችላል ሳይሆን በደንብ አድርገው ያውቃቸዋል። ማን እንደሚሰራና እንደማይሰራ ሰነፉን ተማሪ ያውቀው መምህር ዓመቱን ሙሉ ያስተማረ ያውቃቸዋል።
እሺ እያወቀ ግን ፈተና ሲመጣ ጊዜ መጨረሻ ላይ ፈተና ላይ ያስቀምጣቸዋል አያስቀምጣቸውም? ወይንስ አይ አንተ አትሰራምና ፈተና አትፈተንም ሂድ ወደ ቤትህ ውጣ ነው የሚለው? ወይንስ ያስቀምጠዋል? ፈተና ላይ ያስቀምጧል። ለምን ያስቀምጠዋል? የሚወድቅ ከሆነ አይ አንተ ስለማትሰራ ሂድ ውጣ ለምን አይለውም? አሁን ጥያቄሽ አይሻርም? ያንን ሰው ያስቀምጠዋል። አሁን ያ ልጅ እሺ ቢወድቅ እኔ የወደቅኩት መጀመሪያ አንተ ቀድመህ ስላወቅክ ነው አንተ መምህር ብሎ መምህሩን ቢገጥመው ምን ታያለሽ? አይ ተሳስተሃል የራስህ ውጤት ነው ነው የምንለው አይደለም? እውነት ነው። አይ ልክ እንደዛ ማለት ነው። ፈጣሪ ወደፊቱን ሁሉ ያውቃል ማለት በዚያ ነገር ላይ እኛን አላህ ሱብሓነሁ ወተዓላ እንድንሰራ ያንን ነገር መጥፎ እንድንሆን ወስኖብናል ማለት አይደለም። የራሳችን ሙሉ ምርጫ ነው እዚህ ምድር ላይ የምንሆነው ሁኔታችን ገብታችኋል? ግን ታዲያ ይሄን እያወቀ ለምን ፈጠረኝ እዚህ ባል አይባልም። እንደሱ ያ የራስህ ውጤት ነው። የራስህን ድክመት ወደ ፈጣሪ ማስጠጋት ይባላል። ይሄ ልክ ያ ተማሪ ከወደቀ በኋላ አይ አንተ ቀድመህ መምህሩ ስላወቅ ነውና የወደቅኩት አንተ ነህ ለዚህ ችግሬ ብሎ ይሄንን በመምህሩ ላይ ወቀሳ እንደማያቀርበው ሁሉ ሰው በምድር ላይ በሰራው ኃጢአትና ውድቀቱ ያንን አንተ መጀመሪያ ቀድመህ ስላወቅ ነው አንተ ፈጣሪ ለምን ፈጠርከኝ ብሎ ጥያቄው ሊያነሳ አይችልም። ስህተት ነው ጥያቄው ማለት ነው። እንግዲህ ይህን ጥያቄ የሚያነሱት እኛ የሎጂክ ባለቤት ነን የሚሉ አካሎች ናቸው። ስለ ሎጂክ ራሱ አላወቁ። እኔ ተመልሶልኛል፣ ግን አንድ ጥያቄ ልጨምር። ሌላ አጨምር። ሙስሊም ሆነው ማንኛውም እዚህ ምድር ላይ በሚከሰት ማንኛውም ነገር ላይ ሁሉም ነገር ላይ የአላህ መሺአ ወይም ፍላጎት የለበትም ብለው የሚያምኑ ሰዎች አሁን ለምሳሌ የኢማን ከመሰረቶቹ አንዱ በቀዳና በቀድር ማመን ነው አይደል? እና ሁሉም ነገር ላይ የአላህ ፍላጎት የለበትም። እኛ ጠንክረን መስራታችን ነው በዛ ነገር ላይ ውጤታማ እንድንሆን የሚያደርገን እንጂ አላህ እዚህ ውስጥ አያገባውም ምናምን የሚሉ ሰዎች አሉ። እነዚህ ኢማናቸው እንዴት ነው? አርካኑል ኢማንን አንዱን እያጓደሉ አይደለም ወይ? ጥያቄ። እሺ ስህተት ነው አባባሉ፣ እሱ ስህተት ነው። አላህ ሙሉ በሙሉ እንትን የለውም አያገባውም። በዚህ ምድር ላይ የሚከሰተው እኛ የራሳችን እንትን ነው። እንደሱ አይደለም የሚባለው እንደሱ ሳይሆን አላህ ሱብሓነሁ ወተዓላ ያንን ነገር በምድር ላይ የሆነው ጽድቅም ሆነ ኃጢአት እንድናደርግ ያንን አስገድዶ ኢጅባር አድርጎ አልጻፍብንም ነው። ግን ቅድመ እውቀት አለው በዚያ ነገር ላይ። ቀደር ሲባል 4 ደረጃዎች አሉት። አልቀደር ለሁ 4 መራቲብ። المرتبة الأولى العلم، ثم الكتابة، ثم المشيئة، ثم الإيجاد أو الخلق، أي أن الله سبحانه وتعالى علم الأشياء قبل حدوثها ثم كتب ذلك في اللوح المحفوظ ثم شاء ثم أوجد። الله سبحانه وتعالى ነገራቶችን ከመሆናቸው በፊት ቀድሞ ያውቃቸዋል። ያን ያወቀውንም ለውህ المحفوظ ላይ አሰፈረው። ባሰፈረው ነገር ላይ ለሁለት ይከፈላል። አንደኛው ምንድነው? እንዲሆን ወስኖት ያሰፈረው ነገር አለ። ሁለተኛ እንደሚሆን ስለሚያውቀው። ያ ግን የሚሆነው ሰዎች በምድር ላይ ተፈጥረው በተሰጣቸው ነፃ ምርጫ ፈቃድ መሰረት ወደውና ፈቅደው የሚሰሯቸው ስራዎች ናቸው። ጽድቅም ሊሆን ይችላል፣ ኃጢአት። አየሽ፣ የመጀመሪያው ነገር ላይ ምንም አይነት ጣልቃ ገብነት የለንም እኛ እንዲሆን የወሰነው ነገር ላይ። በዚህ ላይ ሁለተኛው ላይ ደግሞ አላህ ሱብሓነሁ ወተዓላ ቅድመ እውቀት አለው በሁሉም ላይ። ያንንም ጽፎታል። ግን እንዲሆን ሳይሆን የጻፈው እንደሚሆን ስለሚያውቀው ነው። ሁለተኛው ከእኛ ነው እንጂ የሚሆነው ከእርሱ አይደለም። የእርሱ በዛ ላይ ያለው ድርሻ ቅድመ እውቀት ነው። ያ ነው አላህ ያንን ቀድሞ አያውቀውም በእኛ ላይ የሚሆነውን ራሱ የሚሉት፣ በዚያ ላይ ምንም ጣልቃ ገብነት የለውም አያውቅም ያንን የሚሉት እነዚህ ቀደርያ ይባላሉ። القدرية هم الذين ينفون القدر، ذلك لأنهم يقولون أن الله لا يعلم الأشياء قبل حدوثها، إنما يعلم ذلك في وقت الخلق። الله سبحانه وتعالى ነገራቶችን ከመሆናቸው በፊት አያውቃቸውም ብለው ያምናሉ ቀደርዮች። በሚሆን ጊዜ ነው የሚያውቀው ይላሉ።
እነዚህ ሰዎች ከእስልምና ወጥተዋል። አልቀደርያ መጁሱ ሃዚሂ ልኡማ ኢንማቱ ኢንመርዱ ፈላ ተዑዱሁም ወኢንማቱ ፈላ ተሸይዑ ጀናዘተሁም አሉ ነቢ ሰለላሁ ዐለይሂ ወሰለም። ቀደርዮች የዚህ የትውልድ መጁስዮች ናቸው አሉ። ቢታመሙ እንዳትጠይቋቸው፣ ቢሞት እንኳ አስከሬናቸውን ወደ መቃብር አትሸኙ ብሎ ተናግረዋል። በእነሱ ተቃራኒ ደግሞ ጀብርያ የሚባሉ አሉ። ሁም ለዚነ የቁሉነ አነ ልዓብደ መጅቡሩን ወለይሰ ለሁ መሺአ ወሁም ለዚነ እና እነዚህ ጀብርያዎች የሚባሉ ደግሞ ሁሉ ነገር አላህ ቀድሞ ወስኖታል፣ ጽፎታል፣ ለባሪያ ምንም አይነት ነፃ ምርጫ ፈቃድ የለውም የሚሉ ሰዎች ናቸው። እነዚህ ስህተት ነው። ሁለቱም እነዚህ ሙስሊሞች አይደሉም። ምክንያቱም ግልጽ የሆነ ቁርአን እየተጻረሩ ያሉት ልልዓብድ መሺአቱን ወእክትያር ሊቀውሊ ሱብሓነሁ ወተዓላ ወማ ተሻኡነ ኢላ የሻእ አላህ አስበተ አላህ ሱብሓነሁ ወተዓላ ልመሺአ ሊዕባዲህ ፈመን ነፈ ዛሊከ ፈሁወ ካፊሩን ቢነስ ሃዚሂ ልአያ። ይሄ ነው እንዳጠቃላይ ነገራቶች አላህ ስብሐነሁ ወተዓላ ጣልቃ ገብነት የለውም ሳይሆን ቅድመ እውቀት አለው በዚያ ላይ። ነገር ግን እነዚያ በእኛ ላይ እንዲሆኑ የወሰናቸው ነገራቶች አሉ። ለእኛ እነዚያ ምርጫ ፈቃድ ሳይሰጠን እንደሚሆኑ ስለሚያውቃቸው ደግሞ የጻፋቸው ነገራቶች አሉ ነው የሚባለው። ከነዚያ መካከል ምሳሌ ልስጥሽ እንድትረጅ። አላህ በእኛ ላይ የወሰናቸው ነገራቶች አሉ፣ ለእኛ ምንም አይነት ነፃ ምርጫ ፈቃድ ሳይሰጠን ማለት ነው የወሰናቸው ነገራቶች አሉ። ከነዚያ መካከል ለምሳሌ አንደኛው ምንድን ነው? አንቺ ሴት መሆንሽ አንድ የሚወጡ ናቸው። ሴት እንድትሆኝ አላህ ሲቀደር ጊዜ ምርጫ ሰጥቶሻል ወይንስ በራሱን የወሰነው? በራሱን የወሰነው። በራሱን የወሰነው። አንቺ ጥቁር ወይንም ቀይ እንድትሆኝ ሲወስን ሲቀድረው ይሄን በራሱን የወሰነው ወይንስ ምርጫ ሰጥቶሽ የትኛውን ትመርጫለሽ ብሎ አስመርጦሽ ነው? በራሱ ነው። አንቺ ረጅም ወይንም አጭር ስትሆኝ ጊዜ አላህ ራሱ ነው ይሄንን የወሰነው ወይንስ ለአንቺ አስመርጦሽ ነው? ምርጫ ሰጥቶሻል በዚህ ነገር ላይ? በራሱ ነው። በራሱ ነው አይደል? አንቺ ኢትዮጵያ መፈጠርሽን አላህ የት ልፍጠርሽ? ኢትዮጵያ ይሻልሻል ሳዑዲ ብሎ አስመርጦሽ መርጠሽ ነው ወይንስ በራሱ ነው የቀደረውና የወሰነው ኢትዮጵያ እንድትፈጠሪ? በራሱ ነው የወሰነው። አየሽ፣ ራሱ በወሰናቸው የወሰናቸው ለእኛ ነፃ ምርጫ ፍቃድ ሳይሰጠን ማለት እንደዚህ አይነት ነገራቶች ናቸው። አሁን እዚህ ቦታ ላይ ታዲያ ራሱ በወሰነው ነገር ነገ የትንሣኤ ቀን በእነዚህ የቀጣዩ ዓለም ዕጣ ፈንታሽ በዚህ አይወሰንም። ራሱ በወሰነው ነገር ላይ ይሄ ጀነትም ጀሃነምም አያስገባሽም ነው። ነገ የፍርዱ ቀን ከፊቱ አቁሞ በእነዚህ ነገራቶችም አይተሳሰብሽም ነው። ምክንያቱም ራሱ ነውና ኃላፊነቱን ይወስዳል ራሱ ከወሰነው። ለምን የጻድቆች ሀገር የሆነችዋ መከላ አልተፈጠርክም ብሎ ሰው ላይ አይተሳሰበው። ራሱ ነውና የወሰነው። ለምን ረጅም ሆንክ፣ ለምን አጭር ሆንክ፣ ለምን ጥቁር፣ ለምን ወንድ፣ ለምን ሴት አይጠይቀንም። ሁለተኛው ነገር ደግሞ ለእኛ ነፃ ምርጫ ፈቃድ ሰጥቶ የተወልን ነገራቶች አሉ። በእነዚያ ላይ ቅድመ እውቀት ብቻ ነው ያለው። ቀድሞ ጻድቅና ኃጢአተኛ እንድንሆን አልወሰነም። አላህ ሱብሓነሁ ወተዓላ እኩል አድርጎ ነው የፈጠረው። ገብቷችኋል? ከዚያ በኋላ ግን ሶላት መስገድ ጽድቅ ነው አይደለም? ጽድቅ ነው አይደለም? ያ ሶላት መስገድ ጽድቅ ነው። ምክንያቱም ያዘዘበት ነገር ነው። አላህ ሶላት እንድትሰግጂ እንድትመርጪ ይሄንን አላህ ሱብሓነሁ ወተዓላ አስገድዶች ነው ወይንስ ምርጫ ሰጥቶሽ አንቺ ያንን ምርጫውን አንብበሽ በቃሉ ላይ በመጽሐፉ ላይ ብሰግድ ያዋጣኛል ብለሽ ነው እየሰገድሻለሽ? መርጠሽ ነው አይደለም? በምርጫሽ ነው። እሺ ከኃጢአት የምትርቂው ከመዘሞት የምትርቂው አላህ ስብሐነሁ ወተዓላ አስገድዶሽ መጀመሪያ ጽፈብሽ ነው ወይንስ አይ ይሄ ዝሙት ኃጢአተኝነቱን አሳውቆሽ ምርጫ ሰጥቶሽ መርጠሽ ነው የራቅሽው? መርጬ ነው የራቅኩት። አይሽ አይደለም? በእነዚህ ነገራቶች ነው አላህ ስብሐነሁ ወተዓላ ምርጫ የሰጠን ነገራቶች አሉ። ጽድቁንና ኃጢአቱን እንድንለይ መጽሐፍ አወረደ፣ ነብያት ላከ፣ አሳየን። እሱን ያውና ይሄ ጽድቁ ነው ይሄ ኃጢአቱ ነው ብሎ ነገረን። ከዚያ መርጠን እኛ እንድንኖር በምድር ላይ እነዚህን ነብያትና መጽሐፍቶችን አወረደ። መርጠን እየኖርን ነው አሁን ያለ ነው። ገብቶሻል? ስለዚህ ነገ የትንሣኤ ቀን በምንቀሰቀስ ጊዜ በእነዚህ ነው የሚተሳሰበን። በምድር ላይ ነብይ ልኬልህ ነበር፣ መጽሐፍ አውርጄልህ ነበር፣ ስለ ጽድቅም ገልጸውልሃል፣ ስለ ኃጢአትም አስረድተውሃል። ጽድቁን እንድትመርጥ አዝዣለሁኝ፣ ኃጢአቱን እንድትጠነቅቅም መክሬሃለሁኝ።
በዚህ ህግና ስርዓት ሄደሃል አድርጊም ተብሎ ሰው የዛን የሚተሳሰበው አምላክ አላህ በዚህ ነው ነፃ ምርጫ ፈቃድ ሰጥቶ በተወን ነገራቶች እንጂ ራሱ በወሰናቸው በመጀመሪያዎቹ በፍጹም አይጠይቀንም። በነዚያ እንደውም በነዚያ አካለ ጎደለነት የደረሰበት ሰው ካለ ይመነዳል እንደውም ከታገሰ በዚያ ነገር ላይ ገብቶሻል አይደል? እና ስለዚህ አምላክ የሚተሳሰበን በዚህ ነው። ስለዚህ አምላክ ነፃ ምርጫ ፈቃድ ሰጥቶ የተወልን ነገራቶች አሉ። ነፃ ምርጫ ፈቃድ ሳይሰጠን በራሱ ወስናቸው የጻፈብን ነገራቶች አሉ የመጀመሪያዎቹ ያ። ስለዚህ አላህ ቀድሮብኝ ከሆነ ለምን ይጠይቀኛል የሚለው ጥያቄ ለመጀመሪያው ነው መልስ የሚሆነው። የመጀመሪያው አዎ አላህ ጥቁር እንድትሆን ወስኖብህ ከሆነ ለዚህ ላይ አይጠይቅህም። አብሽር አጭር እንድትሆን አይጠይቅህም። ኢትዮጵያ ላይ መፈጠርህን አይጠይቅህም። ልክ እንዲሁ አካለ ጎደሎ መሆንህን በዚያ ፍቅርህን አይጠይቅህም። በተቻለ ከጊዜ በኋላ አካልህን ብታጎድል ትጠይቃለህ? አትጠይቅም? ትጠይቃለህ። በራስህ ፈቃድ አይንህን ብታወጣ ይሄ አንተ ፈቃድ ነውና፣ በራስህ ፈቃድ ራስህን ባህር ውስጥ ብትከት ይሄ አንተ ፈቃድ ነውና። ግን አምላክ በሆነ ነገር ላይ አድርጎ ቢፈጥርህ በራሱ ፈቃድ ጃለ ጆሮ ቢፈጥርህ እዛና ይጠይቅህን ፈቃድ። ግን ከጊዜ በኋላ ጆሮህን ብትቆርጥ ያንተ ፈቃድ ነው እሱ። በዚህ ትጠይቃለህ። እና ይሄን ይመስላል። ገብቶሻል? ተመልሶልኛል። ጀዛከላህ ቢበከላህ። መሰግናለሁ። አያክ ሰላም አለይኩም ኡስታዝ። ሰላም ወራህመቱላሂ ወበረካቱ። ሰላም ሰላም። እኔ አንድ ጥያቄ ነበረኝ። እሺ ልጅ አባት ልጁን ለባል ሰጥቻለሁ ካለ ኒካ ይታሰራል አይታሰርም? ኒካው ይታሰራል አይታሰርም? ምን አልከኝ? ድገማ። ሽማግሌ ምናምን ታልኩ። አባት ልጁን ለከሌ ሰጥቻለሁ፣ አባት ልጁን ለባል ሰጥቻለሁ ለከሌ ሰጥቻለሁ ካለ ሽማግሌ ተልኮት አንድ ሁለቴ እንደዛ ካለ ኒካው ይታሰራል አይታሰርም? ኒካ መስፈርቶች አሉ። አለ አይደል? ኦኬ የት ነው ያለው? ረና እዚህ እኮ ባጃጅ የለም። እንዳትስ ተጠርተው ምናምን ነው። ብቅ በል እንዳትስ ባጃጅ ጠርተው ምናምን ነው ይቆያል እንደባለፈው። እኮ ያው ገና ወጥቼ ነው እዛ ድረስ ልውጣና ልምጣ። አየሽ ለየት ማያ ጋር ጠብቀሽ መጣ። ምንድን ነው ያልከኝ? ይቅርታ ሳትወጣ እኔ ያርግልኛል። አንድ ጊዜ ኡስታዝ ቅድሚያ ተሰጥቶኛል። ይቅርታ። ሽማግሌ ተልኮ ልጅና ልጅ ተፈላልገው ሽማግሌ ልኮ አባት ልጁን ሰጥቻለሁ አለ ፈቀደ እና ኒካ ይሆናል አይሆንም ነው ያሉት። ያኔ ኒካ ታሰረ ማለት ነው ወይስ እንዴት ነው? በቃሉ ዝም ብዬ ሰጥቻለሁ ስላለ ብቻ ኒካህ አይጸድቅም። የኒካህ መስፈርቶች አሉ፣ እነዚያ መሟላት አለባቸው። አንደኛው ምንድነው? የልጅቱና የልጁ ፈቃድ መኖር አለበት። አንደኛው እሱ ነው። ሳትፈቅድ እሷ ሰጥቻለሁ ስላለ አይጸድቅም። ቀጣዩ ነገር ምንድነው? ወልዮች ማን ነው? የእርሷ ወልይ መገኘት አለበት፣ አባቷ። ሌላው ነገር ባልየው መገኘት አለበት። ሌላ ሁለቱ ሻሂዶች ምስክሮች መገኘት አለባቸው። ሌላ መህሩ መታወቅ አለበት። ከዚያ በኋላ አባት ለልጁ ሻሂዶች ባሉበት ምስክሮች ባሉበት ልጄን ሰጥቻለሁ ይላል። ከዚያ ያ ልጅ የሚያገባው ልጅ ተቀብያለሁ ይላል። ሁለቱ ሻሂዶች መስማት አለባቸው። በተወሰነው መህር መጠር ልጄን ድሬያለሁ ሰጥቻለሁ ይላል። ኒካሁ በዚህ መልኩ ይጸድቃል። ካልሆነ ግን አባት ዝም ብሎ የሆነ ሰው ይዞ ልጄን ሰጥቻለሁ አብሽር ውሰድ ባለበት ይሄ ኒካህ አይጸድቅም።